ነገር ነው ይሄ እስካሁን እንግዲህ በምድር ላይ ያልሆነ ነገር ነውና ከኢየሱስ እናት ወይም ከድንግል ማርያም ጋር ሰሞኑን ጉብኝት ነበርና እሷ ጋር እጄ ደርሼ እሷ ጋር እጄ ሰላም ብዬ ጨብጬ በእጅ ነክቼ ይቀፍ አድርጌ ትንቢት ተናግራኝ የተናገረችው ትንቢት እንደመጣው ተፈጽሞልኝ ያ ነገር ሆኖልኝ በጣም አነጋጋሪ ነገር ነው ይሄ እና በጣም ይሄ ነበር ያው ሰሞኑ ያው ጸሎት ላይ ያለው ነበርና የገባልኝ መጀመሪያ እንዴት ነው መሰለሽ ከምሽቱ 9 ሰዓት ላይ ነው ቤት ላይ ያው ጸሎት ላይ ነው ያለውትና ጸልዬ ተኛው ያው ሰኞ ነው ቀን 10 ላይ ነው ከዓለም ዋንጫ እሁድ ነው ሰኞ ዕለት ማለት ነው እና ከምሽቱ 9 ሰዓት ላይ ተኝቼ ያለው ቤቴ ውስጥ ብርሃን ይበራ እንደዚህ በቃ ብርሃን ነው ይበራኝ ሁለት መልአክ ነው መጣኝ በዚህና በዚህ ሁለት መልአክ ነው መጣኝ ከዛ በኋላ እኔ እንደዚህ ከዛ በኋላ ጠራ መለስ ተነስተ ሲያየው ቤት ሁሉ ብርሃን ማብራት አጥፍቼ ነው ያለሁት ጠፍቷል ማብራት ማለት ነው ሁለት መልአክ በቀኝና በግራ እንደዚህ ቆመዋል ቤቱ ብርሃን ነው በቃ እንደዚህ የሞላው ከዛ በኋላ ወዴት መጣችሁ ምን ልታደርጉ መጣችሁ ሲል ዛሬ ይዘን ልንሄድ መተናል አለ ወዴት ሲል ወደ ሰማይ እንደው መጀመሪያ እንደመጣ እንደዚህ ነው ያልኩት እናንተ ማን ናችሁ ከወዴት መጣችሁ ሲል እኛ ከሰማይ የመጣነው የእግዚአብሔር ሰራዊቶች ነን አሉ መጀመሪያ እንደተነሳው የጠየቁት ማለት ነው እሺ ምን እንዳደርጉ ትፈልጋችሁ ምን ታደርጉ ነው ትፈልጋችሁ ሲል ዛሬ ሰማይ እንድትጎበኝ ተፈቅዶልሃል ስለዚህ ይዘን ልንሄድ መጥተናል አሉ ከዛ በኋላ እንደዚህ ቁጭ ብዬ ያለው እሺ ቤት ተኛ ላይ እንደዚህ አልጋ ላይ እንደዚህ ነው ራሱ ተኝቼ ያለሁት እንደዚህ ተኛው እንደዚህ ያለው